መታሰቢያህን የሚያደርግ በአማላጅነት የሚታመን ሰው ልጅ ባይኖረው ልጅን እሰጠዋለሁ። ንስሐ ሳይገባ ድንገት ቢሞት እምርልሃለሁ። እናትና አባቱ ሞተው ወደ ሲኦል ከወረዱ በኋላ ከሲኦል አውጥቼ ወደ ርስትህ እንድታስገባቸው ለአንተ እሰጥሃለሁ ብሎ ጌታችን ታላቅ ቃል ኪዳንን የሰጣቸው በዚህች ዓለም 562 ዓመት ሲኖሩ እህል ውሃ ያልቀመሱ ልብስ ያልለበሱ ልብሳቸው ጸጉራቸው የሆነላቸው 60 አናብስት በቀኛቸው 60 አናምርት በግራቸው የሚከቧቸው ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ወር በገባ በአምስተኛው ቀን የመታሰቢያ በዓላቸው ነው። አባታችን ገብረ መንፈስ ቅዱስ በግብጽ ለ200 ዓመታት ከኖሩ በኋላ በቅዱስ ገብርኤል መሪነት በደመና ተጭነው ወደ ሀገራችን ወደ ኢትዮጵያ መጥተዋል። በደብረ ዝቋላ ሲጸልዩ የሕዝቡ ኃጢአት ተገልጦላቸው የኢትዮጵያን ሕዝብ ማርልኝ እያሉ 100 ዓመታት በዝቋላ ባህር ውስጥ ጸልየዋል። ጌታችንም የኢትዮጵያ ሕዝብ አስራት ይሁኑ ብሎ ቃል ኪዳንን ሰጥቷቸዋል። አባታችን ከንጽህናቸው ብዛት ስሉስ ቅዱስን አዝለዋቸው ወደ ዝቋላ ተራራ አውጥተዋቸዋል። በምድረ ከብድ ሳሉም 3 ታላላቅ ቅዱሳን ከሳቸው በረከትን ሊቀበሉ ቢመጡ ስውረ ስውራን ወይም ከተሰወሩትም የተሰወሩ ናቸውና ከ7 ቀን ሱባኤ በኋላ ተገልጸው ባርከዋቸው ወደ የባህታቸው ተመልሰዋል። ጌታችንም በመብረቅ ላይ ሹሟቸው ብዙ አጋንንትን ከሀገራችን አጥፍተዋል። ጊዜ ረፍታቸው ሲደርስ ጌታችን መታሰቢያህን ያደረገውን ስምህን የጠራውን ቤተክርስቲያን በስምህ ያነጸውን መጽሐፈ ገድልህን ያነበበ የሰማ የጻፈ የተረጎመውን በስምህ ለቤተክርስቲያን መባ የሰጠውን እስከ 15 ትውልድ ድረስ እምርልሃለሁ፣ ልጅ ባይኖረው ልጅን ሰጠዋለሁ፣ እናትና አባቱንም እምራቸዋለሁ ብሎ ቃል ኪዳንን ሰጥቷቸው በመጋቢት 5 ቀን በክብር አርፈዋል። ስጋቸውን በምድር ላይ እንዳይቀበር መላእክት ሰውረውታል። ከደግነታቸውና ለኢትዮጵያውያን ካላቸው ልዩ ፍቅር የተነሳ አስራት ተደርገው የተሰጧቸውን ኢትዮጵያውያንን ተቀብለው ወደ ተሰጣቸው ሰማያዊ ርስት ለማስገባት እስከ ዕለተ ምጽአት ድረስ በገነት በር እንደሚኖሩ አባቶቻችን ይናገራሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።